ከበሌን ጋር ይቀጥላል ቪዲዮ ነው ላንሰራ የምንችለው ከዚህ በኋላ ቪዲዮ ላንሰራ እንችላለን ይቀጥላል ጓደኝነታችን እኔም በእኔ በኩል አለን እሱም በሱ በኩል አላችሁ ያው እንግዲህ የመጨረሻ ቀናችን ነገ ነው የሚሆነው እስካሁን የነበረን ጊዜ ዛሬ ነው ራሱ የመጨረሻ ጊዜያችን ነገ ነው የሚሆነው ምንድነው ኪስ ውስጥ ማስተሻ ምትሆን ኪስ ውስጥ ከተች ሌላ ነገር ይዞታል ሌላም ነገር ቢሆን አዋርዶኝ ነበር አታ ባይኔው ለያልሽ የምታስጨንቂኝ ሆይ በህልሜም በእውኔም ሁሌ የምትታይኝ የኔ ሆነሽ ነው ወይ የምታባክኝ አንቺ ልጅ አድብንቺኝ እስኪ ልጠይቅሽ ሰላም ቤተሰቦቼ እንዴት አላችሁልኝ ደህና ናችሁ እንዴት ናችሁ ሁሉ ሰላም ቤተሰብ ሁሉ ሰላም እኛ ደህና ነን እግዚአብሔር ይመስገን ዛሬ ከቢኒ ጋር 9ኛ ቀናችን ነው ቀኑ እያለ 9ኛ ቀን ደርሷል እንግዲህ ዛሬ ልንገናኝ ነው ተቀጣጥረናል እና እኔ ቀድሜውን የመጣሁት ዛሬ ያው እንግዲህ ዛሬ ምን እንዳሰበ አላቅም እንግዲህ ሰሞኑን የነበሩትን ቀናቶች እንዳላይታችኋል ሁሌ እንደዚህ ማለት ሊከብደኝ ነው እሺና እንዴት ነበረ እንዴት አያችሁት ቢኒ እንዴት አይነት ልጅ ነው በርግጥ በጣም ጥሩ ልጅ ነው የዋህ ነው ጥሩ ልብ አለውና በተለይ ደግሞ ለኔ እንደዚህ ማሰቡ መልካምነቱን ያሳያልና እስከ መጨረሻው ፈጣሪ እንደዚህ ያድርገው ያው የሰው ነገር አይታወቅም ብቻ ግን በጣም ጥሩ ልጅ ነው እያገዘኝ ነው ከጎን ይሆናል ጓደኛ ሆኖ ከጎን መሆን ራስ ትልቅ ነገር ነውና ፈጣሪ ያክብረው እንግዲህ እኔም በጣም ራሴ ላይ በጣም ብዙ ሰርቻለሁኝ ብዙ ወደ ኋላ የሚመልሱ ነገሮች ይኖራሉ ህይወት ላይ በጣም ብዙ ነገሮች ባንዴ ቆርጦ ከመለየት ወይም ደግሞ ቆርጦ በቃ የሆነ ነገር መተው ከባድ ነው ትንሽ ያስቸግራልና አሁን ግን እኔ በጣም ሰርችበታለሁኝ ጥሩ ያስተካከልኩኝ ነው ራሴ ላይ እየሰራሁኝ ነው ብዙ መሸነፎች ብዙ ወደ ኋላ የሚያስቀሩ ነገሮች ይኖራሉ ግን ጠንክሮ ወደፊት መሄድ ነው የሚሻለው ወደ ኋላ መቅረት ምንም ሶሉሽኑ ጥሩ አይሆንም ራሴንም ጎዳለሁኝ ሰዎችም ደስ አይላቸውም ወይም ደግሞ ሚጣሉኝ ሰዎች ደስ ይላቸዋል እንጂ ሌላ ምንም ማገኘው ትርፍ አይኖርምና በዚህ ይሻላል ብዬ ያው እየበረታሁኝ ነው በጣም ደህና ነኝ በተለይ ደግሞ አንዳንዴ እንደዚህ ብቻኛ ለሆነ ሰው አለውልሽ የሚል ሰው ደግሞ ሲኖር በጣም ያበረታል የሆነ ይደግፋልና ቢኒም አግዞኛል በጣም ጥሩ አግዞኛልና ያው ምስጋናዬ ለሱና በመጀመሪያ ግን ለፈጣሪ ነው እግዚአብሔር ነው ሁሉ ነገር ያደረገውና እግዚአብሔር ይመስገን ያው እንግዲህ እስኪ ትንሽ ይደብራል ቀኑ በቀረበ ቁጥር ይሄ እንትን ምንልበት ቀን በቀረበ ቁጥር ትንሽ ይደብራል መልመድ ሰው ከባድ ነውና ግን በቃ ይሁን ጥሩ ነው መሆን ያለበት ይሆናል እና እስኪ ያለውን ነገር እንዳለ እናያለን ያላችሁን አስተያየት ደግሞ ጻፉልኝ እንዴት መቀጠል እንደሚቻል አላቅም ከዚህ በኋላ ከሱ ያለውን ነገር ብቻ እናንተ ሐሳባችሁን ጻፉልኝ የሚቀረን አንድ ነገ ነው ዛሬና ነገ ነው የሚቀረንና እውነት እየደበረኝ ነው ሜቢ ፊቴ ሊያስታውቅ ይሆናል ትንሽ ይደብራልና ግን በቃ አሪፍ እኔ ዋናው ፖይንቱ እኔ ሰላም ሆኜ አይደለ ሰላም ሆኛለሁኝ ሁሉም ነገር ተስተካክሏል በጣም አሪፍ የሚያስቁ ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል ትንሽ ቀናቶች ቢመስሉም ግን ትንሽ የማይባሉ ሚሞሪዎችን ነው አብረን ያሳለፍነውና ብቻ ደስ ይላል ጥሩ ጊዜ ነው ያሳለፍነው እስኪ ዛሬ ደግሞ ይመጣል ከመጣ በኋላ ደግሞ ያለውን ነገር ቀርጽላችኋለሁኝ አሳያችኋለሁኝ ምን እንዳሰበ አላቅም ዛሬም በቃ ሁሌ ሰርፕራይዝ ነው እንግዲህ እሱ ነገር እንደዚህ ቦታ እንገናኝ ይለኛል ከዛ በኋላ ምን እንደምናደርግ አላቅም እሱ ነው እንትን የሚለው የደበረው ቀን ብቻ ነው እኔ እንትን ያልኩት እኔ አስቤ የመጣሁት ሌሎችን ቀናቶች እሱ ነው ሁሉንም ነገር እያሰበ ሲመጣ የነበረው እንግዲህ ዛሬም እሱ ነው እንገናኝ ብሎኝ
የጠበኩት ነው። ምን እንዳሰበ እንግዲህ አብረን እናያለን። እሱ ከመጣ በኋላ ቪዲዮውን እቀጥልላችኋለሁ። እስከዛው ግን ሰብስክራይብ ያደረጋችሁ፣ ሼር ያደረጋችሁ፣ ላይክ ያደረጋችሁ ቤተሰብ ሁኑ። እስከዛው ሰላም ሁኑልኝ። እንግዲህ መታኝ ቢኒ ደርሷል። የመጣ እንጨት ከሌለው አትወደኝ እንደሆነ ልቤን ተው ልበለው፣ ልቤን ተው ልበለው። ብሌኗ ሳይክለኛ አለሽ? ሁሉ ሰላም? የክረምት አለባበስ ነው የለበሽው አንቺ። ነን ሰፈር ዘንቧል። እኛ ሰፈር ሲዘንብ ነበር። እኛ ሰፈር ፀሐይ ነበር። ልዩነት ፀሐይና ዝናብ። ጊዜ ነው ፀሐይ እንደሆንኩ ነው። ዝናብም ጥሩ ነው። አይ ጥሩ አይደለም፣ አስፈላጊ ነው ዝናብ። ዝናባማ ቀናቶች ዳንስ። እንዴት ነበር ቆይታ? አሪፍ ነበር። አንተ ጋር እንዴት ነበር? አሪፍ ነበረ። ወደ አንቺ ቶሎ ብዬ መጣሁ። ሰላም ውድና የተከበራችሁ የብሌንና የኔ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬ እንግዲህ ያው ከብሌን ቤተሰቦች ጋር ልለያይ፣ ከብሌን ቤተሰቦች ጋር ልለያይ። ከኔ ቤተሰቦች ጋር እንኳን አትለያዩም፣ ከኔ ጋር ነው የምትለያየው። ከብሌን ጋር ልለያይ አንድ ቀን ቀርቶኝ 9ኛው ቀን የቻሌንጃችን 9ኛ ቀን ላይ እቺ ልጅ ፈገግታ በፈገግታ አድርገናታል። ድሮም እኔ ሳቂታ ነኝ። አረ ነበረች። እኔ ሳገኛት ሳቂታ ነበር። እየተነፋረቀች ያለች ነው ያገኘኋት። በጣም ወደው ቀን ነው ባይዘው ያንቺ ስላለቀሽ ሳይሆን እንትን ስላገኘሁበት በጣም ወደው እውነት ሲሰክሰኙት እየሰከስኳት አይደለም ቤተሰብ ከመቼው 10 ቀን ሞልቶ ተለያየን ስትል ነበር። አዎ እኮ ግን ያው ካሜራ እውነቱን አወጣ ጊዜው። አንተ ክፋት ታስጠቁረኛ እያቸዋ ከእናንተ ጋር እና ዛሬ 9ኛ ቀናችን ላይ ተገናኝተናል። አንድ ቀን ብቻ ቀረው ቻሌንጃችን ላይ ያልቅ። ለውጥ ግን አልሻ ሁሉ ቀን ለውጥ አለሽ። ሁሉ ቀን አዎ የምር ለውጥ አለኝ። በጣም ደህና ነኝ። በጣም እንዳልከው ራሴ ላይ በደንብ ሰርቻለሁኝ። አመሰግናለሁ በጣም። ግን ምስጋናው ነገ ይሻላል። አይ ቲንክ ነገ በደንብ እናስተካክል። ምስጋናው ነገ ይሻላል። ነገ በደንብ አመሰግናለሁ። አዎ ዛሬ 9ኛ ቀናችን ላይ አንድ ያሰብኩት ነገር አለ። ምንድነው መሰለሽ? የሰው ልጅ በአጋጣሚ ነው የሚገናኙ። ከዛ እንግዲህ በአጋጣሚ ተገናኝቶ ጥሩ ጓደኛም ይሆናል። ከጓደኝነትም ደግሞ አድጎ የሚጋባ ትዳር የሚመሰርት ምናምን ብዙ ነገሮች የሚያደርግ ምናምን ሰው አለ። ሁሉም ሰው የሚገናኘው በአጋጣሚ ነው። የኔና አንቺም ግንኙነት በአጋጣሚ ነው። እንግዲህ በአጋጣሚ ተገናኝተን ጥሩ ጓደኛሞች ይሆን ይመስለኛል። ግን ደግሞ ያው ቻሌንጅ ልንደራረግ ነበረ። መጀመሪያ ያወራ ነው ቻሌንጅ አድርጌሻለሁ 9 ቀን ቻሌንጅ 10 ቀን ቻሌንጅ ወስደን 9ኛው ቀን ደርሰናል። አላቅም የፈጣሪ ነገር በምን እንደ አይነት መንገድ ከዚህ በኋላ እኔና አንቺ እንቀጥላለን አንቀጥልም እግዚአብሔር ነው የሚያውቀው። እኛ ግን እንደ ሰው ሀሳባችንና አላማችንን ከግብ ለማድረስ አንድ ቀን ይቀርብ። ጥሩ ጊዜያትን ነበር አብረን እያሳለፍን የነበረው። በጣም ማለት የሆነ ባለፈውም ለቤተሰብ እያወራኋቸው ነበር። እኔና ብሌን ተገናኝተን እነዚህን 10 ቀናቶች በየቀኑ ስንገናኝ ብሌን ብቻ አይደለችም እየተጠቀመች የነበረችው፣ እኔም እየተጠቀምኩ ነበረ። ብሌን ጥሩ ሀሳቦች አሏት። ጥሩ ነገሮችን ከብሌን ጋር አውርተናል። ሁሉም ነገር ያው ካሜራ ላይ ስላልወጣ ነው እንጂ በስልክ ያወራንባቸው ጊዜያቶች ላይ በጣም ብዙ ነገሮችን አውርተናል። እናንተ ጋር ቻሌንጁን ቀን ለማሳለፍ ምናምን መተን የምናደርገውን አክቲቪቲ እንጂ የምናሳያችሁ በስልክ እኔ ለዚህ ለትልቁ ለውጧ አይ ቲንክ የስልኩ ብዙ አስተዋጽኦ አድርጌያለሁ ሊል ነው ዘንዳለት የስልኩ ሞር ብዙ ነገር ሼር ተደራርገንበታል ለማለት ነው። እና እኔም በዛ ነገር ውስጥ ብዙ ነገር አግኝቻለሁ። ካንቺ የተማርኳቸው ነገሮች አሉ፣ አንቺም እንደዛው። ስለዚህ ተማምረናል። አንቺ ብቻ አይደለሽም እዚህ ጋር የሆነ ነገር እንትን ያደረግሽው፣ እኔም ነኝ። ማመስገን አይጠበቅብሽም ለማለት ነው። ምስጋናው ነገ ምናምን ስትይ ማለት ነው። ስለዚህ ሁለታችንም ነው ሀሳብ ሼር የተደራረግነው። እኔ ደስ ብሎኛል። የሚያስቀጥለን ነገር ኖሮ ብንቀጥል ደስ ይለኛል። አላቅም ግን
እንደ ሀሳባችን ከሆነ ነገ ነው የመጨረሻ ቪዲዮአችንን የምንሰራው። ዛሬ 9ኛ ቀን ላይ ምን አስብኩ መሰለሽ? ብሌን ከዚህ በኋላ ቢኒያምና ብሌን ባይገናኙ ቢኒያምን ልታስታውስበት የምትችለው አንድ ነገር ባረግ ብዬ አስብኩ። በእርግጥ አትረሳኝም። ሰው እያለቀሰ አግኝቶ እንዴት ይረሳል? አይ የእውነት ለመናገር አረሳም። አይረሳም። 10 ቀን ያው ሁሉ ጫጫታ፣ ያው ሁሉ ቁጣና ንግግር፣ ያው ሁሉ ጥፊ እስካሁን ለካ በጥፊ መጥቼ ካለው ባይዘው እሱን ቪዲዮ ማዘራይታ ልጄ እኔ የስለት ልጄ ነው ላግኛት ነው። ወይኔ ግዴ ይቅርታ ማን በስተት ነው በስተት መጣች ነገር ያታለው እሱ እና ያው ሁሉ ጥፊ ያለ ምናምን እኔ በጥፊ አስታውሳታለሁ። እሷ ግን ያው ያሳለፍናቸው ነገር ጊዜያቶች ማይረሱ ናቸው። ቪዲዮአችን ራሱ እንዳንድ ትውስታ ነው። አዎ ለመናገር ግን ደግሞ ኖርማሊ ለማድረግ ያህል ዝም ብዬ ተዋወሳለን ለማስታወሻ ምትሆን ምንድነው ኪስ ውስጥ ለማስታወሻ ምትሆን ኪስ ውስጥ ከተች ሌላ ነገር ይዞታል። ሌላም ነገር ቢሆን አዋርዶኝ ነበር። ለማስታወሻ እንድትሆን ያው የስጦታ ትንሽ የለውም። እኔ እያፈርኩኝ ነው። ምንድነው ላርግልሽ? ራስሽ ታረጊያለሽ። ራሴ ማተብ ካርጋልኛል። ምንድነው ማተብ አርግልሻለሁ ግን ለካ ማተብ አርግልሻለሁ። አሽረስቻለሁ ግን ደግሞ የስጦታ ትንሽ የለውም። ቤተሰብ እንዳላችሁ ታየምታውት አይላርክ ምንድነው ቢኒያ ከማስታወሻ እኔ አንተ ማስታወሻ አነሰ ነው አልቀበልም ልትለኝ እኔ እንደዛ አልቀበልም ልትለኝ ነው። ብቻ ባይዘው አዲስ ገዝቻ አይደል እኔ ጋር ትልቅ ትርጉም ያለው ቃል ነው ይሄ ነገር። ግን ያው አንቺም የቴሌ መተሽ ትርጉም ያለው ጊዜያት ስለሰጠሽ ሰከስኳት። እኔ ላርግልሽ ብዙ አታስወሪ። እሺ እንዴ ካልሽ ላረገው ነው። እሺ ዙሪያ ለዛ ደህና ጸጉር እንዳለው ደግሞ በቃ ያምራል። አመሰግናለሁ። እስቲ ያምራል። ያምራል። ስጦታ ትንሽ ነው ለብሮሽ የሚይዝሽ ትንሽ ነገር ነው ያለው። ምን ተዋወስበት ነገር እንዲኖር ከማለት አንፃር እኔ እኮ ምንም አልሰጠውኩም ማስታወሻ። እኔ በቃ የሰጠሽኝ ይበቃኛል። ምን ሰጠውክ እንዴ? ሁሉ ጊዜሽን ሰጠሽኝ፣ እሺ ብለሽኝ። የኔም ጊዜ ነው በእርግጥ ግን እሺ ብለሽኝ አብረን እነዚህ ነገሮች መቀጠላችንም ትልቅ ነገር ነው እና ዝም ብዬ ሳስብ ዛሬ 9ኛው ቀን እንደዚህ ሆኖ ቢያልፍ እያሰብኩ አመሰግናለሁ በጣም። ቀለበት ነው እንዲያረኩላችሁ ኮረመምች እኮ ልጅ እሺ የመጀመሪያ ነው ጊፍት ለዛ ነው በእውነት? አዎ በወንድ ኦኬ። ወንዶች ስጦታ ስጧት። ብዙ ወንዶች ስጦታ እንዲህ እንዳልሽ ኮረመም እንደዚህ እንዳትሽ ኮረመም። አዎ አመሰግናለሁ እውነት። ግን ማድረግ አልነበረብህም ነበረ ማለት በቃ እኔ እኮ አስታውሳለሁኝ ላይክ ብዙ ማስታወስባቸው እንትኖች አሉና ያ ይገባኛል። ግን ያው ሰጠ ለመባል ነው እንጂ ከዚህ የበለጡ እንዳንረሳሳ የሚያደርጉ ጊዜያቶችን አሳልፈናል። የሆነ እንትን ይመስላል በጣም እኔ አሁን 10 ቀን በጣም ትንሽ ጊዜ ይመስላልና ግን በጣም ረጅም ጊዜ የምንተዋወቅ ምናምን ነው ይመስለኝ። ለምን እንደሆነ አላውቅም። አይ ቲንክ ብዙ ጊዜም ስለምናወራም ስለምንገናኝም ሊሆን ይችላል። ግን እኔ አሁን የአጭር ጊዜ ግንኙነት ከተገናኘን ገና 18ኛ ቀን ማለት የ10 ቀን ቻሌንጁን ከመውሰዴ ስንት ቀን 2 ቀን በፊት የተገናኘን 3 ቀን በፊት። ስለዚህ 13 ቀናችን ነው እኔና አንቺ ከተዋወቅን። በጣም የሚገርም ነው። በ13 ቀን ውስጥ እንግዲህ የስንት አመት ጓደኛዬ ነው የምትመስለኝ ምናምንና ብቻ ጥሩ ነው። ባይዘዌ በጣም ደስ ያለኝ አንድ ነገር ምን እንደሆነ ታውቃላችሁ? እኔና ብሌን በምናደርጋቸው አክቲቪቲዎች እኔና ብሌን በምናወራቸው ወሬዎች ምናምን
በጣም ብዙ ሰዎች እንደዚህ አይነት ሁኔታ ላይ ሆነው ከዛ ሁኔታ እንደወጡ ቴክስት አድርገውልኝ በስማ በቃ ስለሽ ምን አይነት ነገር ነው የሰራሁት እስከምን ድረስ ገብተሻላ በቃ እኔ ለሌላም ሰው ተርፈናል ምናምንና ሌሎች ሰዎችም በእንደዚህ አይነት ነገር ውስጥ የነበራችሁ ድብርት ውስጥ የነበራችሁ ሰዎችም አውርታችሁኝ ጓደኞቼ ስለሆናችሁ አመሰግናለሁ። ብዙ ጓደኛ ነው ያገኘሁት በብሌን። ስለዚህ ይቀጥላል ጓደኝነታችን ከእናንተ ጋርም ከብሌን ጋርም ይቀጥላል። ቪዲዮ ነው ላንሰራ የምንችለው ከዚህ በኋላ ቪዲዮ ላንሰራ እንችላለን። ይቀጥላል ጓደኝነታችን። እኔም በእኔ በኩል አለን እሱም በሱ በኩል አላችሁ። ያው እንግዲህ የመጨረሻ ቀናችን ነገ ነው የሚሆነው። እስካሁን የነበረን ጊዜ ዛሬ ነው ራሱ የመጨረሻ ጊዜያችን ነገ ነው የሚሆነው። ነገ በደንብ ጠብቁን። እንግዲህ አሪፍ ጊዜ የመጨረሻ ስለሆነ ምንድነው ግን የምናደርገው የመጨረሻ ቀናችን ላይ መጨረሻማ ይነገራል ብቻ በጣም ይገርም ብቻ ቆንጆ ጊዜ ቆንጆ ታይም ይኖረናል። በጣም አሪፍ ጊዜ ነበረ። ቢኒያም በጣም አመሰግናለሁኝ። ጥሩ ጊዜ ነው ያሳለፍነው። ያው አንተም በርታ ጎበዝ መልካም ስራ ይሁንልህ፣ መልካም ዘመን ይሁንልህ፣ መልካም ሰዎች ማለት ነው። ቀይ ልንገርህ መልካም ሰዎች ክፍያቸው መልካም ነገር ነውና ፈጣሪ መልካም ነገር ሁሉ ይክፈልህ። አሜን። ለሁሉም ነገር ፈጣሪ አክብርልኝ። አመሰግናለሁ። አሁን ለዚህ ለስጦታው መመለሻ ምን ልመልስ ነገር ምን ልስጣው? ምን ጊፍት ምን ልስጣው? ጊፍት አላልኩም እኔ አሁን እኮ ነው እያልኩሽ ያለሁት። አሁን ለሱ መካሻ የምትሆን ያነስ ነገር ጋብሽ። ምን ልጋብዝ? ደስ ያለሽ ነገር ጋብሽ። እሺ ምን ልጋብዝ? ሁሌ መጋብዝ አይ ነበር። ያው አንቺ ጋር ስመጣ ብርዳማ ነው። እኔ ነኝ መጋብዞ ትላለች። መከፍለው እኔ ነኝ። ዋናው አይዲያ አይደል? ዋናው ይዞ መሄድ ነው። ምን ልጋብዝ? የምር ምን ልጋብዝ? እንጃ ብቻ ለብርድ የሚሆን ነገር ምን ሻይ ነው ለብርድ የሚሆነው? ያው አትኮ ቋጣሪ እኔ ብቻ ለማንኛውም እዛ እንወስዳለን። ሰላም ቆዩልን። ወዳችኋለሁኝ። ሰላም ሁኑልኝ። ያው እንግዲህ ነገ የመጨረሻ ቪዲዮአችን ነው የሚሆነው ከቢኒ ጋር። ከዛ በቃ ሁለታችንም በየፊናችን ስራችንን እንጀምራለን። ብዙ ቪዲዮችን እንሰራላችኋለሁኝ። እኔም በራሴ በኩል እሱም በራሱ በኩል ያለውን ነገር ይቀጥላል። ነገ ጠብቁን። ግን ቤተሰብ አንድ ነገር ለእናንተ ውለታ ያዋላችሁልኝ አንድ ነገር አለ። 10,000 ሰብስክራይብ ካስገባችሁኝና እሷን ደግሞ 5,000 ሰብስክራይብ ካስገባችሁ ኩሪፍቶ ወስዳታለሁ ብዬ ነበር። እስከ ነገ ከገባን ወስዳታለሁ፣ ካልገባን ግን ያው ከነገ ቪዲዮ በኋላ 10,000 ከገባው ወይ እሷም 5,000 ከገባች ኩሪፍቶ እንሄዳለን። ወይም እኔ 5,000 ወይ አንተ ሁለቱ እኔና 10,000 እሷን 5,000 ካስገባችሁ 11ኛ ቀን 11ኛ ቀን ይጨምራል። እንደውም አንድ ያባከንኩት ቀን አለ እኔ ደብሮኝ ምናምን እሱን ቀን እንደ 11ኛ ቀን እንጨምረውና ኩሪፍቶ ወስድሻለሁ። ከነገው ቪዲዮ በኋላ እኔ 10,000 እሷ 5,000 ሰብስክራይብ ከገባች ማለት ነው። ትመቹናላችሁ። ይሄን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰዎች ሰብስክራይብ አድርጉን። እንወዳችኋለን። ባይ አንተ ልጅ ፊቱ አንተ ልጅ ፊቱ አንተ ልጅ ፊቱ ትናፍቀኛለህ ዛሬም እንደ ጥንቱ ዛሬም ከትላንቱ